ስጁድ ላይ በአማርኛ ዱዓ ማድረግ እንዴት ይታያል? ዋጅቡን ዚክር ካልን በኋላ ከሆነ ይቻላል። ቡኻሪ ሙስሊም በዘገቡት ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም ፈልየተኸየር ሚነ ዱዓኢ አዕጀበሁ በላ፣ ደስ ያለውን ዱዓ ያድርግ ግዴታውን ከጨረሰ በኋላ በላ፣ ተሸሁድን ከጨረሰ በኋላ። ስለዚህ አረብኛ የማይችል ሰው በራሱ ቋንቋ ስጁድ ላይ ቁኑት ላይ ከተሸሁድ በኋላ ዱዓ ቢያደርግ ችግር የለውም። ኺላፉ እንዳለ ሆኖ በተለይ ሐነፊዮች አጥብቀው ይከለክላሉ። የአጀም ቋንቋ ከሶላት ውጪም የተጠላ ነው፣ ሰው አረብኛ ነው ማውራት ያለበት የሚል አቋም አላቸው። ከሶላት ውጪ እንኳ የአጀም ቋንቋ ተጠልቶ ተወግዞ የአጀም ቋንቋ ማለት ከአረብኛ ውጪ ያለው ማለት ነው። እንዴት ነው ሶላት ላይ የሚቻለው ብሏል። ነገር ግን ማስረጃ ነው የሚወስነው። የቻለ ሰው በአረብኛ ያድርግ፣ ያልቻለ ሰው ዋጅቡን በአረብኛ ካለ በኋላ ሱብሓነ ረቢየል አዕላ ሱብሓነ ረቢየል ዐዚሙን ተሕያውን ረቢ ግፊር ሊውን ዚክሩን ዋጅቡን በአረብኛው ከተባለ በኋላ ሌላውን በራስ ቋንቋ ቢያደርጉ ችግር የለውም። አላህ ሁሉንም ቋንቋ የፈጠረው እሱ ነው። የፈለገውን ዱዓ ያድርግ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ከተሸሁድ በኋላ የፈለገውን ዱዓ ለማድረግ ቋንቋ ከገደበው የፈለገውን አላደረገም ማለት ነው። በተለይ ረመዳን ላይ አሽረል አዋኺር 27 25 ወዘተ ዱዓ በጣም ሰው የሚጓጓባቸው ቀኖች ላይ በራሱ ቋንቋ ስጁድ ላይ ማድረግ ቢፈልግ የሚከለክል ነገር የለም ኢንሻአላህ ተዓላ። አንድ ሰው ጾመኛ ሆኖ ውሎ መግሪብ ሲደርስ ዱዓ ማድረግ እንዴት ይታያል?